ከ48 የዓለም ዋንጫ ተሳታፊ ሀገራት 16ቱ ተሰናብተው 32ቱ ብቻ ወደ ጥሎ ማለፉ የሚቀላቀሉበት የምድብ ጨዋታ እነሆ ሌሊቱንም ሲካሄድ አድሯል። 6 ፍልሚያዎች በተካሄዱበት የሌሊቱ መርሃ ግብሮች ብዙ ጉዳዮች ተፈጥረዋል። ይህ ባፋናዎቹ አስደናቂ ድል ሁለት አፍሪካውያን ሀገራት ጥሎ ማለፉን መቀላቀል መቻላቸው፣ ካናዳና ኔዘርላንድስም እጅ ለእጅ ተያይዘው ወንዙን የተሻገሩበት መንገድ፣ በእንጥልጥል ላይ የቀረው የቦስኒያ ህልምና ከውድድሩ አሳዛኝ ተሰናባች የሆነችው ኳታር፣ በስኬት የተጠናቀቀው አስደናቂው የሜክሲኮ የምድብ ጉዞ፣ ከብሔራዊ ቡድኑ በታላቅ ክብር የተሰናበተው አንጋፋው የሜክሲኮ ግብ ጠባቂ ኦቾአ ከ981 ቀናት በኋላ ለሀገሩ ብራዚል የተጫወተውና ሲያነባ የታየው ኔይማር ጁኒየር እንዲሁም ሌሎች የሌሊቱ ጨዋታ ክስተቶች አሉ ነው። ከዓለም ዋንጫው የተሰናበቱ 32ቱን የተቀላቀሉና ተስፋቸው በሌላ ጨዋታ ውጤት ላይ የተንጠለጠለባቸው ሀገራትን እንቃኛለን። በዚህ ወቅት በቀዳሚነት የዓለምን ትኩረት የያዘው ተወዳጁ የፊፋ የዓለም ዋንጫ የምድብ ውድድር በበርካታ መነጋገሪያ ጉዳዮች ታጅቦ መካሄዱን ቀጥሏል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት ማለትም በአሜሪካ፣ ሜክሲኮና ካናዳ ጥምር አዘጋጅነትና በ48 ብሔራዊ ቡድኖች መካከል ለ23ኛ ጊዜ እየተካሄደ ያለው ይህ የዓለም ዋንጫ የሚጥለውን እየጣለ የሚያሳልፈውንም እያሳለፈ ቀጥሏል። ከትላንት በፊት እስከተካሄዱት የምድብ ጨዋታዎች ድረስ ሄይቲን፣ ቱርክን፣ ቱኒዚያ ና ፓናማን ከውድድሩ በማሰናበት አዘጋጆቹን አሜሪካና ሜክሲኮን እንዲሁም ጀርመንን፣ ፈረንሳይን፣ አርጀንቲናንና ኖርዌይን ወደ 32ቱ የጥሎ ማለፍ ስብስብ ያሳለፈው ይህ የዓለም ዋንጫ ደማቅ ውድድር ሌሊቱን በተደረጉ ጨዋታዎችም ሌሎች ውጤቶች ተመዝግበውበታል። ምሽት 4 ሰዓት ላይ በተደረገ መርሃ ግብር ስዊዘርላንድ ካናዳን በመርታት ምድቧን በበላይነት አጠናቃለች። በ2026 የዓለም ዋንጫ የምድብ ላይ የመጨረሻ ጨዋታ ስዊዘርላንድስ ከአዘጋጆች አንዷ የሆነችውን ካናዳን 2-1 በሆነ ውጤት በማሸነፍ 32ቱን መቀላቀል ችላለች። በቫንኩቨር ቢሲ ፕሌስ ስቴዲየም በተደረገው በዚህ ጨዋታ የመጀመሪያው አጋማሽ ያለምንም ግብ 0-0 ተጠናቆ ነበር። ነገር ግን በሁለተኛው አጋማሽ ከመልበሻ ክፍል እሳት ለብሶ እሳት ጎርሰው ወደ ሜዳ የገቡት ስዊዘርላንዶች ገና በመጀመሪያው የኳስ ንክኬ በ46ኛው ደቂቃ ላይ ሮበን ቫርጋስ ኳስና መረብን በማገናኘት ሀገሩን መሪ አደረገም። በቀጠለው ጨዋታ ብዙም ሳይቆዩ ከ11 ደቂቃዎች በኋላ በ57ኛው ደቂቃ ላይ ጆሃን ማንዛምቢ ለስዊዘርላንድስ የድሉን አስተማማኝ ግብ የካናዳ መረብ ላይ ማሳረፍ ቻለም። እጅ ላለመስጠት የጣረችው አዘጋጇ ካናዳ በበኩሏ በ76ኛው ደቂቃ ላይ በፕሮሚስ ዴቪድ አማካኝነት ልዩነት ማጥበቢያዋንና ተስፋ ሰጪዋን ግብ ማግኘት ቻለች። ሆኖም ግን ጨዋታውን እኩል ለማድረግ ያደረገችው ጥረት ሳይሳካ ቀርቷል። ይሁን እንጂ አሸናፊና ተሸናፊ ወይም ስዊዘርላንድና ካናዳ ተያይዘው 32ቱን መቀላቀላቸው ተረጋግጧል። በዚህ ውጤት መሰረትም የምድቡ አንደኛ ሆና 32ቱን የተቀላቀለችው ስዊዘርላንድ በዛው በቫንኩቨር በመቆየት ከሌሎች ምድቦች በሶስተኛነት ከሚያልፍ ብሔራዊ ቡድን ጋር የምትጫወት ይሆናል። በታሪኳ ለመጀመሪያ ጊዜ ወደዚህ የጥሎ ማለፍ መድረክ ያለፈችው ካናዳ በበኩሏ ወደ አሜሪካ ሎስ አንጀለስ በመጓዝ የደቡብ ኮሪያን ተሸናፊ ወይም ሌላ ተጋጣሚ ቡድንን እጣ ፈንታ ትጠብቃለች። ካናዳ ከ1994 ወዲህ ከምድቧ በ4 ነጥብ ብቻ ወደ ጥሎ ማለፍ ደረጃ የገባች የመጀመሪያዋ የዓለም ዋንጫ አዘጋጅ ሀገር በመሆንም አዲስ ታሪክ አጽፋለች። ስዊዘርላንድ በበኩሏ በ4 ተከታታይ የዓለም ዋንጫዎች ላይ ከምድቧ በማለፍ ወደ ጥሎ ማለፍ መግባቷን ነው ያረጋገጠችው። በዚህም በአውሮፓ ውስጥ ይህንን ውጤት ከስዊዘርላንድስ ጋር ማስመዝገብ የቻለችው ፈረንሳይ ብቻ ናት። በሌላና በተመሳሳይ ምሽት 4 ሰዓት በተደረገ መርሃ ግብር ደግሞ የኳታር ስንብት ሲረጋገጥ የቦስኒያ የዓለም ዋንጫ ህልም በበኩሉ የቀጣይነት ተስፋን መሰነቅ ችሏል። በ2026 የዓለም ዋንጫ የምድብ ለማጠቃለያ ጨዋታ ቦስኒያ ኳታርን 3-1 በሆነ ውጤት አሸንፋለች። ከፍተኛ የሙቀት መጠን በነበረው በሲያትል ሉሜን ፊልድ ስቴዲየም በተደረገው በዚህ ወሳኝ ጨዋታ ወጣቱ ኮከብ ኬሪም አላጅቤጎቪች በ29ኛው ደቂቃ ከረዥም ርቀት ባስቆጠራት አስደናቂ
አስደናቂ ጎል ቦስኒያን ቀዳሚ አድርጓል። በ34ኛው ደቂቃ የኳታሩ ተከላካይ ሱልጣን አልብራክ በራሱ መረብ ላይ ባስቆጠረው ጎል የቦስኒያን መሪነት ወደ 2-0 ከፍ አድርጓል። እልህና ፍጥጫው እየበረታበት በመጣው ጨዋታ ኳታር በአምበሏ ሐሰን አል ሃይዶስ አማካኝነት በ42ኛው ደቂቃ ላይ ግብ አስቆጥራ ገርበብ ያለውን ከውድድሩ የመሰናበቻ በሯን መልሳ ለመዝጋት ብትሞክርም ሳይሳካላት ቀርቷል። በ80ኛው ደቂቃ ላይ ኤርሚን ማህሚች ሶስተኛዋን ጎል በማስቆጠር የቦስኒያን ወሳኝ ድል ሲያረጋግጥ የኳታርን ተስፋ ደግሞ ሙሉ ለሙሉ አጨልሞታል። በዚህ ውጤት መሰረትም ኳታር ቱርክን፣ ቱኒዚያን፣ ፓናማንና ሄይቲን ተከትላ ከውድድሩ ስትሰናበት ቦስኒያ በበኩሏ በ4 ነጥቦች የምድቧን ሶስተኛ ደረጃ በመያዝ ወደ ቀጣዩ ዙር ለማለፍ ያላትን እድል ሰፊ አድርጋለች። አፍሪካዊቷ ሀገር ሞሮኮ በበኩሏ በአስደናቂ አጨራረስ ሄይቲን አሸንፋ ወደ ቀጣዩ ዙር ማለፍ ችላለች። በ2026 የዓለም ዋንጫ ምድብ ሐመርኋ በተደረገ አስደናቂ ጨዋታ ሞሮኮ ሄይቲን 4-2 በመርታት ወደ 32ቱ የጥሎ ማለፍ ብሔራዊ ቡድኖች መቀላቀሏን አረጋግጣለች። በጨዋታው ላይ ሄይቲ 2 ጊዜ መሪ መሆን ብትችልም የሞሮኮ አምበል አሽራፍ ሐኪሚና ኢስማኤል ሳይባሪ ግቦችን አስቆጥረው ቡድናቸውን ወደ አቻነት መልሰዋል። በሁለተኛው አጋማሽ ሶፊያን ረሂሚና ወጣቱ ጌሲሜ ያሲን ባስቆጠሯቸው ግቦች ሞሮኮ ወሳኝ ድል መቀዳጀት ችላለች። በዚህም መሰረት ሞሮኮ ምድቡን በ7 ነጥብ ከብራዚል እኩል ብታጠናቀቅም በጎል ክፍያ ተበልጣ ሁለተኛ በመሆን አጠናቃለች። በዚህም ሞሮኮ በቀጣይ ሰኞ ዕለት በሚደረገው የጥሎ ማለፍ ጨዋታ ከምድብ ረ አንደኛ ጃፓን፣ ኔዘርላንድስ ወይም ስዊድን ጋር የምትገጥም ሲሆን ሄይቲ በበኩሏ 3ቱንም ጨዋታዎች ተሸንፋ ከውድድሩ ውጭ ሆናለች። በዚህ ምድብ ውስጥ የምትገኘዋ የላቲን አሜሪካዊቷ ሀገር ብራዚልም ሌሊት ባደረገችው ጨዋታ ድል ተጎንጭታለች። በዓለም ዋንጫ የምድብ የመጨረሻ ጨዋታ ብራዚል ስኮትላንድን 3-0 በሆነ ውጤት ያሸነፈች ሲሆን ግቦችንም ሁለቱን ቪኒሺየስ ጁኒየርና ሌላኛዋን ደግሞ ማቲዩስ ኩኛ የብራዚልን የድል ግቦች ማስቆጠር ችለዋል። ኔይማር ጁኒየር በጨዋታው ተቀይሮ በመግባት ከ3 ዓመታት በኋላ ለመጀመሪያ ጊዜ በብራዚል ማሊያ ጨዋታውን አድርጓል። ከ981 ቀናቶች በኋላ ለብሔራዊ ቡድኑ ጨዋታ ያደረገው ኔይማር እንባውን መቆጣጠር አቅቶትም ሲያለቅስ ታይቷል። ኔይማር ጁኒየር በሰጠው አስተያየትም አዎ በመልበሻ ክፍል ውስጥ እያለቀስኩ ነበር፣ ሀገሬን መርዳት በመቻሌ እግዚአብሔርን አመሰግናለሁ፣ እናም በጣም ደስተኛ ነኝ ሲል ተደምጧል። በጉዳት ምክንያት ሲሰቃይ የነበረው ኔይማር በዚህ የዓለም ዋንጫ ሀገሩን ለመወከል እጅግ ከፍተኛ ጥረት ሲያደርግ የቆየና በብዙዎች ዘንድም በዚህ የዓለም ዋንጫ ለማየት በብርቱ ሲናፈቅ የነበረ ተጫዋች ሲሆን በደጋፊዎች ጫናና በአሰልጣኝ አንቾሎቲ ፈቃድ ከ3 ዓመታት በኋላ ወደ ብሔራዊ ቡድኑ በመቀላቀል ለሀገሩ ግልጋሎት መስጠት ችሏል። ሆኖም ግን ኔይማር ከጨዋታው በኋላ ባስተላለፈው መልእክት አሁን የብራዚል ቁጥር 1 ሰው እኔ አይደለሁም፣ በአሁኑ ሰዓት ምርጡ ተጫዋቻችንና ለቡድኑ ዋነኛ ትልቁ ተስፋ ቪኒሺየስ ጁኒየር ነው፣ ቡድኑን በመምራት ረገድ ያለውን ሚና አደንቃለሁ ሲል ተናግሯል። የመድረኩ የ5 ጊዜ ሻምፒዮናዋ ብራዚል የዘንድሮን ጨምሮ ከ1978 በኋላ በተሳተፈ ባቸው ሁሉም የዓለም ውድድሮች ምድቧን በመጀመሪያ ደረጃ በመጨረስ የራሷን ሪከርድ ድጋሜ ደጋግማ ማሻሻል ችላለች። ስኮትላንድ በበኩሏ ከ28 ዓመታት በኋላ ከብራዚል ጋር የዓለም ዋንጫ ጨዋታ አድርጋ ዛሬም ማሸነፍ ሳትችል ቀርታለች። በዚህም ብራዚል ምድቡን በበላይነት ስታጠናቅቅ፣ ሞሮኮ በበኩሏ ሁለተኛ ደረጃን የያዘች ሲሆን ሁለቱ ሀገራት ተያይዘው ጥሎ ማለፉን ተቀላቅለዋል። ስኮትላንድ በበኩሏ በ3 ነጥብ 3ኛ ደረጃ ይዛ ምድቧን ያጠናቀቀች ሲሆን ምርጥ 3ኛ ሆና ጥሎ ማለፉን የመቀላቀል እድልም ትጠብቃለች። የሃይቲ ብሔራዊ ቡድን ደግሞ 3ቱንም ጨዋታዎች ተሸንፎ ከውድድሩ ለመሰናበት ተገዷል። በሌላና ሌሊት 10 ሰዓት ላይ በተደረገ መርሃ ግብር ደቡብ አፍሪካ ደቡብ ኮሪያን አሸንፋ ለጥሎ ማለፍ መብቃት ችላለች። በ2026 ዓለም ዋንጫ የምድብ ኤ የመጨረሻ ጨዋታ ደቡብ አፍሪካ ደቡብ ኮሪያን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ቀጣዩ ጥሎ ማለፍ ዙር ማለፏን አረጋግጣለች። ደቡብ ኮሪያ ጠንክራ በመፋለም ጨዋታውን በ70% የኳስ ቁጥጥር ብትበልጥም የደቡብ አፍሪካን ጠንካራ መከላከል ግን ሰብራ መግባት ሳትችል ቀርታለች። በይበልጥ ተከላክላ
ጨዋታውን ለጨረሰችው ደቡብ አፍሪካ የጨዋታውን ብቸኛና ወሳኝ ጎል በ63ኛው ደቂቃ ላይ አጥቂው ታፔሎ ማሴኮ በግሩም ሁኔታ ከመረብ አሳርፎላታል። በዚህም መሰረት በምድቡ ሜክሲኮ በ9 ነጥብ አንደኛ ስትወጣም ደቡብ አፍሪካ በበኩሏ በ4 ነጥብ ሁለተኛ በመሆን 32ቱን የጥሎ ማለፍ ደረጃ ተቀላቅላለች። ባፋና ባፋናዎቹ በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫ ጥሎ ማለፉን መቀላቀል ችለዋል። ደቡብ አፍሪካ በዚህ የዓለም ዋንጫ እስካሁን ከምድቧ ማለፏን ያረጋገጠች ሁለተኛዋ የአፍሪካ ብሔራዊ ቡድን ሆናለች። ሞሮኮ ጥሎ ማለፉን መቀላቀል የቻለች ሌላኛዋና ቀዳሚዋ የአፍሪካ ሀገር መሆኗ ይታወቃል። ደቡብ ኮሪያ በበኩሏ በ3 ነጥብ ምርጥ ሶስተኛውን አለማለፍ ቀሪ የሌሎች የምድብ ጨዋታን ውጤት ለመጠበቅ ተገዳለች። ደቡብ አፍሪካ በጥሎ ማለፍ አዘጋጇን ካናዳን በአሜሪካ ሎስ አንጀለስ የምትገጥም ይሆናል። ቼክ ሪፐብሊክ በበኩሏ በተመሳሳይ ሌሊት 10 ሰዓት ላይ ከአዘጋጇ ሜክሲኮ ጋር ያደረገችውን ጨዋታ መሸነፏን ተከትሎ በአንድ ነጥብ ከውድድሩ ውጭ ሆናለች። ቀድማ 32ቱን መቀላቀሏን ያረጋገጠችው የዓለም ዋንጫ አዘጋጇ ሜክሲኮ በታሪካዊው የአስቴካ ስቴዲየም ቼክ ሪፐብሊክን 3-0 በማሸነፍ ምድብ ኤን በመሪነት አጠናቃለች። በመጀመሪያው አጋማሽ ሁለቱም ብሔራዊ ቡድኖች ጥንቃቄ የተሞላበት ጨዋታ ቢያደርጉም በሁለተኛው አጋማሽ ግን ሜክሲኮዎች ሙሉ በሙሉ የበላይነቱን በመውሰድ ቼክ ሪፐብሊክ ላይ ግቦችን አዝንበዋል። ማቴዎ ቻቤዝ በ54ኛው ደቂቃ፣ ጁሊያን ኩዊኖነስ በ61ኛው ደቂቃ እንዲሁም አልቫሮ ፊዳልጎ በ94ኛው ደቂቃ ላይ የሜክሲኮን የማሸነፊያ ግቦች አስቆጥረዋል። ከዓለም ዋንጫ አዘጋጅ 3 ሀገራቶች መካከል አንዷ የሆነችው ሜክሲኮ በዚህ ውድድር ምድቧን በሚያስደንቅ መልኩ የጨረሰች ሲሆን 3 ጨዋታዎችን አድርጋ 3ቱንም በማሸነፍ ማግኘት ከነበረባት 9 ነጥቦች 9ኙንም በማግኘት 6 ጎሎችን አስቆጥራ አንድም ግብ ሳይቆጠርባት 3 ጊዜ መረቧን ሳታስደፍር መውጣት ችላለች። የዓለም ዋንጫን እያለሙ እንደሆነ የሚናገሩት ሜክሲኮዎች የ17 ዓመት ብላቴና በሆነው ተጫዋች ጊልቤርቶ ሞራ በኩል ባስተላለፉት መልእክት የዓለም ዋንጫን የማሸነፍ ዓላማችንን ለማሳካት ያለንን ሁሉ እንሰጣለን፣ እናም ደጋፊዎቻችን በእኛ ተስፋ ይኑራችሁ ብለዋል። ጊልቤርቶ ሞራ የዓለም ዋንጫን እናሸንፋለን ብላችሁ ታስባላችሁ ወይ ተብሎ ለተጠየቀው ጥያቄ ለምን አይሆንም ሲል አጭር ምላሽ ሰጥቷል። ታዲያ ይህንን አስደናቂ የዓለም ዋንጫ ጉዞ በጀመረችበት ውድድር ንጋት ላይ በተጠናቀቀው የ10 ሰዓቱ ጨዋታ የቀድሞውን አንጋፋ ግብ ጠባቂ በክብር አሰናብታለች። አንጋፋው የሜክሲኮ ግብ ጠባቂ ኦቾዋ በክብር ከሜክሲኮ ብሔራዊ ቡድን ተሰናብቷል። በ77ኛው ደቂቃ ላይ ተቀይሮ የገባው የ40 ዓመቱ አንጋፋ ግብ ጠባቂ ግሌርሞ ኦቾዋ ለሜክሲኮ 154ኛ ኢንተርናሽናል ጨዋታውን በማድረግ ከብሔራዊ ቡድኑ ስንብቱን በደማቅ ሁኔታ አጠናቋል። የዓለም ዋንጫ የምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ምሽት 5 ሰዓት ላይ ኢኳዶር ከጀርመን እንዲሁም ኩራሳኦ ከኮት ዲቫር ሲጫወቱ ሌሊት 8 ሰዓት ላይ ቱኒዚያ ከኔዘርላንድ እንዲሁም ጃፓን ከስዊድን፣ ንጋት 11 ሰዓት ላይ ደግሞ ቱርክ ከአሜሪካ እንዲሁም ፓራጓይ ከአውስትራሊያ ይጫወታሉ።